ቡና ትጠጣላችሁ፣ መድኃኒት ትውጣላችሁ፣ ጭንቀቱ በጭንቀት ትሆናላችሁ፣ ትንፋሽ የሚያጥራችኋል። ለመሰላችሁ ማሰብ ከጀመራችሁ ኮተቱ ይመጣል። ቤተሰብ መጥቶ ድቅን ይላል፣ ልጅ መጥቶ ድቅን ይላል፣ ቲክቶክ ላይ ያለ ሰው መጥቶ ድቅን ይላል፣ የሆነች ልጅ ያወራችሁ ነገር ድቅን ይላል፣ የነገ ነገር ያሳስባል፣ የእድሜ ነገር ያሳስባል፣ የልጅ ነገር ያሳስባል፣ እረሱት ያሳስባል። ሰላም ነው የምታጡ። ስለዚህ ምንድነው ማድረግ አለባችሁ? ምንድነው ማድረግ አለባችሁ? ከዚህ ሁሉ ነገር ጸልያችሁ ከዛስ ብዙ መጸለይ ያስፈልጋል። አባታችሁ ጸሎት ዘውትር ምናምን ደጋግማችሁ መዝሙር የሆነ መንዙማ ወይ መዝሙር ተከፍቱና ራቅ አርጉት። ደግሞ ካጠገባችሁ ጆሮአችሁ ላይ አታርጉ። ሞባይል አይደረግም። ጆሮስ ቻርጀር ላይ አርገሽ ትራሽ ስራ አታርጊ። ይሄ ደግሞ ጠቅላላ ለካንሰር ነው የሚያዳርግሽ። አይምሮሽን የሆነ ቲፎዞ ነው የሚያደርግሽ። ስንት ፉዞ እያየ ነው፣ ስንት ፉዞ እያየ ነው። ስለዚህ ምንድነው ራቅ አርጊውና ድምጽ ቀነስ አርጊውና ሞባይልሽን ካልጋሽ በጣም አርቂውና ተኝ ዞር ብለሽ የሚወስድሽ እንቅልፍ የሚወስድሽ ሰላም ያኔ ታያለሽ። ጧት ነው የምትነሺው። ጧት ለምን ይሄ ሐሳብ ጭንቀቱ ኮተቱ ምናምን ቴንሽን ያደረገው ወደዛ ወደ መንዙማው ወይ ወደ መዝሙሩ ወይ ወደ መዝሙረ ዳዊት በጣም ደስ ይላል። እኔ መዝሙረ ዳዊት ነው ከፍቼ የምተኛው። ለሁሉም መፍትሄ ያለው እናንተ መፍትሄ ከመፈለግ ሌሊቱን ሁሉ ምታለቅሻለሽ ተውንች። ያላችሁ ነገር ይበቃል። ተጨማሪ ነገር ያስፈልጋል። ያለሽን እንዲያስችልሽ ለእግዚአብሔር ለኔ ስጡኝ፣ ደካማችሁን ለኔ ስጡኝ፣ ልሸከምላችሁ ባሉ